አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱመያ ቤተሰቦች ሁልጊዜም እንደምለው በያላችሁበት ያለ ሰላምታና እዝነት በረከት አይለያችሁ ብያለሁኝ። ዛሬ ጀላችሁ የቀረብኩት ቀሰሱል አንቢያ የነቢያት ታሪክ የነቢዩላህ ዘከርያ አለይሂ ሰላምን ታሪክ ክፍል 1 ነው ይዤላችሁ የቀረብኩት። አብራችሁ ቆዩ። ለዩቲዩብ ቻናሌ ደግሞ አዲስ ስለሆናችሁ ላይክ እና ሼር፣ ሰብስክራይብ፣ ኮሜንት በማድረግ ተጎኔ እንድትሆኑና እንድታበረታቱ በአክብሮት ጠይቄያለሁ ማለት ነው። ኢንሻአላህ ወደ ታሪካችን እንሄዳለን። ጊዜው ሱለይማን አለይሂ ሰላም ከሞተ ረጅም ዘመናት ቢያስቆጥርም በፊልስጤን ምድር በሚተካኩ የተውራት ካህናት አማካኝነት አላህን ሱብሓነሁ ወተዓላ በብቸኝነት እየተመለከ ነበር። የተውራት ሕግጋቶችም አንዳንድ ንጉሶች ለአስተዳደር ይመቻቸው ዘንድ ካህናቱን እያስገደዱ ከሚሽሩት ውጪ ሁሉም በጥሩ ሁኔታ እየሄደ ነው። በዚያች ምድር በብዙ ሺህ የሚቆጠሩ ነቢያትና ረሱሎችም ተተካክተውባታል። ይሁን እንጂ አሁን ተራው የነቢዩላህ ዘከርያ አለይሂ ሰላም ነው። ዘከርያ በበይተል መቅዲስ ከሚገኘው የተውራት መምህራን አንዱ ሲሆን ከሁሉም ይልቅ አላህን ሱብሓነሁ ወተዓላ በመፍራትና የተውራትን ሕግጋት በአግባቡ በመፈጸም የሚፎካከረው የለም። ካህናቱ በንጉሶች አማካኝነት እና ንጉሶች ዘንድም ለመወደድ ሲሉ ተውራትን ለመሻር ሲሞክሩ ዘከርያ ስለሚከላከላቸው ለዘከርያ ያላቸው አመለካከት መጥፎ ነው። ይሁን እንጂ ዘከርያ ተውራት እንዳይበረዝ ለረጅም ዓመታት ከነዚህ ካህናት እየተናነቀ እድሜው እጅጉን ገፋ። በዚህ ሁኔታ ላይ ሳሉም መልካምነቱ የሚታወቀው የመርየም አባት የሆነው እና ዘከርያ ደግሞ ውዱ ጓደኛ ኢምራን ሞተ። ኢምራን ሲሞት ካህናቱ ለሱ ካላቸው አክብሮትና ፍቅር የተነሳም ልጁን መርየምን ሊያሳድጉ ይሻሙ ጀመር። በመጨረሻም ሁሉም ካህናት ነቢዩላህ ዘከርያን ጨምሮ መርየምን ለማሳደግ ዕጣ ተጣጣሉ። ዕጣው ሲጣጣሉም የመርየም አሳዳጊ የአክስቱ አባል የሆነው ዘከርያ አለይሂ ሰላም ሆኖ ተገኘ። ዘከርያ ምንም እንኳን መርየምን ለማሳደግ ኃላፊነቱን ቢወስድም መርየም ግን በእናቷ ስለት መሰረት ኑሮዋን በበይተል መቅዲስ ግቢ ውስጥ አድርጋለች። በአሳዳጊነት የመርየምን ኃላፊነት የወሰደውም ዘከርያ አለይሂ ሰላም ዘወትር ቀንና ማታ እየተመላለሰ መርየምን ይጎበኛት ነበር። ሁልጊዜ ሊጎበኛት ሲመጣ የተለያዩ ጣፋጭ ፍራፍሬዎች እና እሷ ዘንድ ያገኝ ነበር። ከዕለታት አንድ ቀን ዘከርያ አለይሂ ሰላም መርየምን ሊጎበኝ ክፍሏ ሲገባ አጠገቧ በኢየሩሳሌም ምድር የማይበቅል ፍራፍሬ አገኘ። በጣም በመገረም መርየም ይህ ፍራፍሬ ከየት አምጥተሽው ነው ብሎ ጠየቃት። መርየምም ከአላህ ዘንድ ነው አለች። አላህ የፈለገውን ያለ ገደብ ይረዝቃል ብላ መለሰችለት። ይህንን ሲሰማ ዘከርያ አለይሂ ሰላም ለየት ያለ ስሜት ይሰማው ጀመር። ለረጅም ዘመናት በምናቡ አምቆ ሲያስበው የነበረው ጉዳይ አሁን እንደ አዲስ ፊቱ ላይ ድቅና አለበት። ዘከርያ ምንም እንኳን እድሜው ገፍቶ ሽበቱ ፀጉሩን ቢቀይረውም ልጅ ለመውለድ ግን አልታደለም ነበር። ዛሬ ከመርየም አንደበት የሰማው ንግግር ግን ሞራሉን እንደ አዲስ አንቀሳቅሶታል። ዘከርያ አለይሂ ሰላም ከመርየም አላህም ለፈለገው ያለ ገደብ ይረዝቃል የሚለውን ቃል እንደሰማ ወደ ሚህራብ ግላዊ አምልኮ ቦታ ገሰገሰ። ልክ መስገጃው ላይ እንደቆመ በተለሳለሰ አንደበቱ ጌታዬ ሆይ እኔ አጥንቴ ደከመ፣ ራሴን በሽበት ተንቀለቀለ። አንተም በመለመኔ ጌታዬ ሆይ ምንጊዜም እድለቢስ አልሆንኩም። እኔ ከበኋላዬ ዘመዶችም በእርግጥ ፈራሁ፣ ሚስቴም መካን ነበረች። ስለዚህ ከአንተ ዘንድ ለእኔ ልጅን ስጠኝ፣ ከሚወርሰኝ ከያዕቆብ ቤተሰቦች ነብይነትን የሚወርስ የሆነ ልጅ ስጠኝ ጌታዬ ሆይ ተወዳጅም አድርገው ሲል አላህን ተማጸነም።
ከዚያም ዘከርያ አለይሂ ሰላም በቆመበት አላህም ዘከርያ ሆይ እኛ በወንድ ልጅ ስሙ ያህያ በሆነ እናበስርሃለን በማለት ምላሽ ሰጠው። ዘከርያም በመገረም ጌታዬ ሆይ እኔ እርጅና በእርግጥ የደረሰብኝ ሲሆን ባልተቤቴም መሃን ስትሆን ለእኔ እንዴት ልጅ ይኖረኛል አለ። አላህም ነገሩ እንደዚህ ነው አለው። ጌታህ ከአሁን በፊት ምንም ያልነበርከውን አንተን የፈጠርኩህ ሲሆን እርሱ በእኔ ላይ ቀላል ነው አለው። ዘከርያም ጌታዬ ሆይ እንግዲያው ስለ መውለዴ ለእኔ ምልክት አድርግልኝ አለው። አላህም ሱብሓነሁ ወተዓላ ምልክትህ ጤናማ ሆነህ ሳለህ 3 ሌሊት ከነቀናቶች ሰዎችን ለማነጋገር አለመቻልህ ነው በማለት መለሰለት። ከዚያም ዘከርያ በጌታው ቃል ኪዳን መሰረት ያህያ የተባለ የወንድ ልጅ አባት ሆነ። ክብራን አድማጮች የዘከርያና የያህያ አለይሂ ሰላም ታሪክ በአንድ ዘመን ከመሆኑ ባሻገር እጅጉን ትስስር ስላለው አንዱን ከአንዱ ነጥዬ ላቀርብላችሁ ባለመቻሌ ሁለቱንም አንድ ላይ ልቀላቅላቸው ተገድጃለሁ። ያህያ በአባቱ ነብያዊ አስተዳደግ እና በመለኮታዊ ስነ ስርዓት ታንጾ አደገ። ያህያ አላህ የተውራትን ሕግጋት እንዲህ ጉድ አሳውቆታል። በኢየሩሳሌምም የተውራት ፈራጅ ሆኗል። በዚህ ሁኔታ ላይ ሳለም 30 ዓመት ሳይሞላው የነብይነት ማዕረግ ከአላሁ ሱብሓነሁ ወተዓላ ዘንድ ተሰጠው። ያህያ ምንም እንኳን የእውቀት ጫፍ የደረሰ አሊም ቢሆንም ምንም አይነት ኩራት የሌለበት ልጅ ሲሆን በዘመኑ ሰዎች ርካሽ የተባለውን ልብስ ነበር የሚለብሰው። ያህያ እና ኢሳ አለይሂ ሰላም በአንድ ዓመት የተወለዱ ምርጥ ዘመዳማቾች ከመሆናቸውም ባሻገር የማይለያዩ ጓደኛሞችም ናቸው። አንድ ቀን ሁለቱም ቁጭ ብለው በማውጋት ላይ ሳሉ አላህ ያህያን 5 ነገሮችን እንዲተገብርና የኢየሩሳሌምን ሕዝቦች እንዲያዛዘዘው። ኢሳም አለይሂ ሰላም ለያህያ አላህ 5 ነገራቶችን እንድትተገብርና ሕዝብህንም እንዲታዝ አዞሃል። አንተ የምትፈጽመው ከሆነ ፈጽመው፣ ካልፈጸምከው ለኔ ተውልኝ አለው። ያህያም ወንድሜ ሆይ አላህ እኔን ያዘዘኝን ነገር አንተ ቀድመኸኝ ከተገበርከው አላህ እኔን እንዳይቀጣኝ እፈራለሁ አለው። ኢንሻአላህ ታሪኩ አላለቀም፣ ይቀጥላል። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ በማድረግ ተቀላቀሉ ብያለሁ። ፊ አማኒላህ